ሙሉ የኢትዮጵያ ብሔር ብሔረሰብ ስንት ብሔረሰብ 80 ምናምን ብሔረሰብ አምጥታ ብትጠይቅ ምን ያደርጋል? የኦሮሞ ነው የኦሮሞ ነው የኦሮሞ ነው እያለ ይፈርምልሃል። እያንዳንዱ አማራ ጋር ስምት አይደለም። የማን ነው? በረራ ነው ስሟ። በረራ ትበራለች ነው። አዲስ አበባ የኦሮሞ ናት፣ ግን እግዚአብሔር ይመስገን የአፍሪካ መዲና ናት። የኦሮሞ ልጆችን ብትጠይቃቸው አብዛኛዎቹ በፖለቲካ ያሉት ሰው እንዲጋጭ ስለማይፈልጉ ኢትስ ኦኬ። የአዲስ አበባ እንደነበረች ይታወቃል። እና ወዴት ነው የወሰዳችኋት? ቢኬያ አባቴ ሚሚሻዬ፣ እውነቴን ነው የምለው። ዴኔ ክበሩልኝ። የአዲስ አበባ መቀመጫ ነበረ፣ የኦሮሚያ ዋና ከተማ ነበረች። መለስ ዜናዊ ነው አዳማ ብሎ ወደ አዳማ ወደ ናዝሬት የወሰዳቸው እንጂ መጀመሪያ በህገ መንግስቱ ብትመጣ አዲስ አበባ የኦሮሚያ ዋና ከተማ ነው። ከዛ ወደ እንትን ወሰዳቸው ወደ አዳማ። ስለዚህ አሁንም የምነግር ምንድን ነው፣ ባለ ነገር ላይ በሰላም ኑር። መጀመሪያ ጎንደር ላይ ጎጃም ላይ ሰላም ፍጠር። መጀመሪያ ፍቅር ስጥ። እግዚአብሔር ምስክሬ፣ አዲስ አበባ የአማራ ብትሆን ነቅሎ በሙሉ ያስወጡን ነበር። በሙሉ መኖር አንችልም ነበር። ዳስ ፋክት አንችልም ነበር። ምክንያቱም አማራ ክልል ላይ ሌላ ብሔር ብሔረሰብ አይኖርም። ጎጃም ላይ ጎንደር ላይ ብትሄድ ሌላ ብሔር ብሔረሰብ አይኖርም። ስለዚህ አዲስ አበባ የአማራ ቢሆን ዊር ናት ሊቪንግ ዜር፣ ጉሮሯችን ተይዞ እንወጣ ነበር። ዊ ካን ሊቭ ዜር ሆነስት ቱ ጋድ። ጆሮአችንን ይዘን እንወጣለን። አንኖርም ነበር፣ አንኖርም። የኦሮሞ መሆኑ ግን አዲስ አበባ ላይ ማንም ቢኖርበት እነሱ ጣጣ የላቸው። ምክንያቱም ኦሮሚያ ምድር ላይ ብትሄድ ድፍን ኢትዮጵያዊ ይኖራል። ኢትዮጵያ ብሎ የሚዘፍነው የአማራ ወንድምና እህቶች ናቸው። ኢትዮጵያዊነት በምድር ላይ በተግባር የሚኖርባት ደግሞ ኦሮሚያና ደቡብ ክልል። ዋሻው ኦሮሚያና ደቡብ ክልል ኢትዮጵያዊነት ይኖርበታል፣ በተግባር ህዝብ ይኖርበታል። ኢትዮጵያ ብሎ በመዝፈን ደግሞ ዋንጫ ይበላ አማራ ነው። ይዘፍንልሃል፣ በተግባር ስታየው ግን ወፍ የለም፣ ማንንም አያኖርም። ይችን ፋክት ነው የምነግርህ። በደንብ አድርጌ ነገር ይሄን አስተሳሰብ እስካልቀየራችሁ የአማራ ወንድምና እህቶች ሌላውን የማቀፍ ሌላውን የማኖር ማንነት ከሌላችሁ ጥቅም የለውም። የውሸት ኢትዮጵያዊነት እኛንን የመሰረትናት፣ እኛንን የሰጠናችሁ፣ በዚህንን ያስወጣናችሁ፣ ያስገባናችሁ። ጀስት ቶክ። ለኢትዮጵያ በየጊዜው ወርቅ የሚያመጡት አብዛኛው ኦሮሞና የተጋሩ ልጆች ናቸው። አሁን ደቡብም እየተቀላቀሉ ነው። ወርቅ ኢትዮጵያን ወርቅ የሚያደርጓት ዓለም ላይ ስሟን በክብር የሚያስጠሯት በሩጫ አብዛኛው ኦሮሞ፣ ከዛ ደግሞ የትግራይ ልጆች ናቸው። እየዋሸው ነው። ክበሩልኝ። እየዋሸው ነው ወይ አባቴ? ይተያሚ እስቲ አማራ ኢትዮጵያን በክብር ሌላ ዓለም ላይ በስፖርትም ሆነ በማንኛውም ነገር ያስጠራትን ኔምዋን አትጠራ። አንድ ነገር አትጠራ። ዘፈን ብቻ። ዘፈን ደግሞ ምንም ጥቅም የለው። ኖ ቤኔፊት